ያ ጀማዓ እዚህ ሶሻል ሚዲያ ላይ ምንድነው እየተካሄደ ያለው? በቃ ሰሞኑን ለሙስሊሞች አጀንዳ የማይፈጥር ሰው የለም። ሁሉም ሰው ተነስቶብናል። ምንድነው? ምን እየሆናችሁ ነው? ተረጋጉ እስኪ። እንደሚታወቀው እዚህ ሶሻል ሚዲያ ላይ አንዲት ወገናችን አለች። ለሴቶች ጠበቃ ነኝ፣ ለሴቶች ተከራካሪ ነኝ ብላ ሽንጧን ገትራ የምትከራከርላቸው አንዲት ወገናችን አለች። ጆርዲ ነው ምናምን የምትባል ወላሂ ቢላ። ታዳች ልጅ የራሷን እምነት የእምነት አባቶችን ስትዘልፍ የኖረች ልጅ ናት። አሁን ደግሞ ጭራሽ አይበቃት ብሎ በእኛ በሙስሊሞች ላይ መጥታለች። ሐቢበቲ የኛ እስልምና ድንበር የሚታለፍበት አይደለም። እንደፈለግሽ ልትናገሪው የሚገባ እምነት አይደለም። ድንበርሽ ልታውቂና ሐድሽ ልታውቂ ይገባል። መጀመሪያ የእምነት አባቶችን የኛን መሻይኾች ከመናገርሽ በፊት ወይም ደግሞ እስልምናችንን ከመናገርሽ በፊት ቆም ብለሽ ስለ እስልምና ምንድነው የሚለውን ነገር ለማንበብ ሞክሪ። ለሴቶች ምን አይነት መብት እንደሚሰጥ፣ ምን አይነት እስልምና እንደሆነ፣ ምን አይነት መብት ለሁሉም ሰው አይደለም ለሰው ልጅ አይደለም ቀርቶ ለእንስሳ እዝነት የሚሰጥና ረህማ የሚሰጥ እምነት ነው ያለን ሐቢበቲ። በነገራችን ላይ ሸኻችን ሲናገሩት የነበረው ረሱል አለይሂ ሰላቱ ወሰላም ከመምጣታቸው በፊት ጅህልና ጥግ እስከ ጥግ ተስፋፍቶ በነበረበት ሰዓት የሴት ልጅ ጉዳትን ነው ሲናገሩ የነበረው። ከዛ በኋላ ረሱል አለይሂ ሰላቱ ወሰላም ከመጡ በኋላ ለሴት ልጅ ያለው ክብር እንዴት እንደነበረ ሐታ ሲሞቱ እንኳን ሴቶችን አደራ ብሎ እንዳለፉ ለሴት ልጅ ያለው ክብር ለሴት ልጅ ያለን ደረጃ ከፍ ያለ ነው። ብታውቂ ኑሮ እስልምና ውስጥ የሰጠውን እምነት ማንም ምንም አልሰጠም። አልহামዱሊላሂ አላ ኒዕመተል ኢስላም። እና ለሴቶች ጠበቃ ነኝ ብለሽ የምትናገሪ ወገናችን ጠበቃ ከሆንሽ እስልምናን በደንብ አንብቢ፣ ይጠቅምሻል። እስልምና ውስጥ ያለው የሴቶች ጠበቃ ከፍ ያለ ስለሆነ ማለት ነውና እባክሽን አወቂ፣ አንብቢ ከመናገርሽ በፊት።